ሰላም እንዴት ናቸው የራስ ኢፌክስ ተማሪዎች? ዛሬ ደግሞ በአዲስ ክላስ ተመልሰን መጥተናል። በዛሬው ክላሳችን ደግሞ ስለ ሃይ እና ሎ የማርኬት ከፍተኛ ፕራይስ እና ዝቅተኛ ፕራይስ በምን አይነት መንገድ ደግሞ ይነበባል የሚለውን በአራት ነገር ከፍለን የምንመለከት ይሆናል። የመጀመሪያው ሃይ ላይ ስዊንግ ሃይ እና ኢኳል ሃይ የሚባለው እናያለን። በሁለተኛ ደረጃ ደግሞ ስለ ስዊንግ ሎው እና ኢኳል ሎው ስለሚባለው ስለነዚህ አራት ነገሮች ዛሬ በደንብ ግልጽ አድርገን የምናይ ይሆናል። ማስታወሻ ደብተር እንዳትረሱ። ቀጥታ ወደ ክላሳችን እናልፍ። እሺ መግቢያችን ላይ እንዳልኳችሁ ዛሬ የምናየው ስለ ሃይ እና ስለ ሎው ፕራይስ ወይም ከፍተኛ ፕራይስ እና ዝቅተኛ ፕራይስ ስለሚባለው ስለ ስዊንግ ሃይ፣ ስዊንግ ሎው፣ ኢኳል ሃይ እና ኢኳል ሎው የምናይ ይሆናል ብለን ነበረ። የዛሬው ክላሳችን እንደ ባለፈው ክላስ ቀላል ያለ ነው። እንደ አይተም ብቻ ልንረዳቸው የምንችላቸው ቀላል ያለ ኮንሰፕት ነው የዛሬው። ስለ ስዊንግ ከስዊንግ ሃይ እና ከስዊንግ ሎው እንጀምር እስኪ። እዚህ ጋር የሚታያችሁ ከሆነ ለምሳሌ አሁን ከስዊንግ ሃይ ስንጀምር ለምሳሌ ከስዊንግ ሃይ ስንጀምር እዚህ ጋር ያለችው ስዊንግ ሃይ ትባላለች። ስዊንግ ሃይ ማለት የማርኬቱ ከፍተኛ ፕራይስ የሚታተምበት ወይም ከፍተኛ ፕራይስ ክሬት የሚደረግበት ነው። ስዊንግ ሃይ ደግሞ የሚባለው ምን ሲሆን ነው? የሶስት ካንድሎች ጥምር ነው። ሁለቱ ካንድሎች ወረድ ብለው አንደኛው ካንድል ወጣ ያለ። ለምሳሌ ብንመለከት እዚህ ጋር ሶስት ካንድሎች አሉት። እዚህኛው ቦክስ ውስጥ የሚታያችሁ ከሆነ በሶስት ካንድሎች የተያያዘ ነው አለ። እዚህ ጋር የምታዩት ፓተርን ለምሳሌ አንድ ካንድል እዚህ ጋር አለ፣ ሁለተኛው ይሆንና ሶስተኛው እዚህ ጋር አለ። ከለሮቹ ማተር አያደርጉም። ከለር ላይ ምንም ልዩነት የላቸውም። እናንተ ጋር የተለያየ ከለር ሊሆን ይችላል። እዚህ ጋር ብንመለከት ለምሳሌ አንደኛው ካንድል ዝቅተኛው አለ፣ ከዛ ደግሞ እዚህ ጋርም ሌላ ዝቅ ያለ አለ። ምክንያቱም ይሄኛው መሀል ላይ ያለው ሶስተኛው ካንድል ከሁለቱም ከፍ ያለ ነው። ስለዚህ መሀል ላይ ያለው ሶስተኛው ካንድል ወጣ ብሎ የሚገኘው የዛኛው ሃይ ፕራይስ ስዊንግ ሃይ ይባላል ማለት ነው። የሶስቱ ካንድሎች መሀል ላይ የሚገኘው ከፍተኛው ፕራይስ ስዊንግ ሃይ ይባላል። በስዊንግ ሎው ደግሞ በተቃራኒ በእነዚህ ጋር ስዊንግ ሎው የሚባለው ልክ እንደዛው ነው፣ እንደ ስዊንግ ሃይ ነው፣ ተመሳሳይ ነው። ሶስት ካንድሎች አሉ። የሶስት ካንድሎች መካከል ያለችው ሶስተኛዋ ካንድል ወይም መሀል ላይ ያለችው አችኛዋ ካንድል ወጣ ብላ ከሁለቱ ወረድ ብላ የምትገኘው የዚችኛው ሎው ደግሞ ስዊንግ ሎው ብለን እንጠራዋለን ማለት ነው። ይሄኛውን ፓርት ማለት ነው፣ ሎዋን ፓርት ስዊንግ ሎው እንላታለን። በቀላሉ ነው፣ በቃ ምንም የሚከብድ ነገር የለም። ስዊንግ ሃይ እና ስዊንግ ሎው ላይ የማርኬቱ ሃይ ፕራይስ ያለበትን ቦታ እና ሎው ፕራይስ ያለበትን ቦታ የምንለይበት መንገድ ነው። ሶስት ካንድሎች ይኖራሉ ግዴታ። ከሶስቱ ደግሞ መሀል ላይ ያለው ሁለተኛው ካንድል ወጣ ብሎ መገኘት ይኖርበታል ማለት ነው። ወደ ላይ ወጣ ካለ ስዊንግ ሃይ ነው፣ ከታች ከሆነ ደግሞ ስዊንግ ሎው ነው። ዝቅ አርተን ስናይ ለምሳሌ ቀጣይ ደግሞ ስለምናያለን ስለ ኢኳል ሃይ እና ስለ ኢኳል ሎው እናያለን። ኢኳል ሃይ የሚባለው እዚህ ጋር የምናየው እዛኛው ብናይ ስዊንግ ሃይ እና ስዊንግ ሎው ነው። ማርኬቱ ላይ ብናየው ወጣ ያለ ነው አይደለ? እነዚህ ላይ ብንመለከት ወጣና ወረድ ያለ ነው ስዊንግ ሃይ እና ስዊንግ ሎው ላይ። ኢኳል ሃይ እና ኢኳል ሎው ላይ ደግሞ እኩል ናቸው። ሃዩም ሎውም እኩል ይሆናል። ለምሳሌ አሁን ሁለት ካንድሎችም ሶስትም ሊኖሩ ይችላሉ። ማርኬት ከዚህ ተነስቶ እየወረደ ነበር፣ ከዛ የሆነ ያክል ወጣ። ስለዚህ ጋር የወጣበት ሃይ ፕራይስ የፈጠረበት ቦታ ምንድነው? ዊኮቹ እኩል ናቸው ያሉት። ስለዚህ ተመሳሳይ ቦታ ላይ ፕራይስ ሲዘጋ ወይ ሃይ እና ሎው የተፈጠረበት ቦታ እኩል ላይ ሲሆን ብንመለከት አሁን እዚህ ጋር ላይ እና ያስመርኩበት ላይ እኩል ናቸው አይደል ሁለቱ። ስለዚህ ነው ስዊንግ ማነው ኢኳል ሃይ ብለን እንወስደዋለን ማለት ነው። በተቃራኒው ደግሞ እዚህ ጋር እንመለከት ኢኳል ሎውን እናገኛለን። ኢኳል ሎው የሚባለው ልክ እንደ ኢኳል ሃይ ሆኖ ሎው ደግሞ የሚሆነው ምንድነው? ከታች ነው የሚሆነው። ልዩነታቸው ይሄ ነው። ከታች ሲዘጋ ሁለቱም ተመሳሳይ ቦታ ሲዘጋ ወይም እኩል ቦታ ሲዘጋ። ኢኳል ሃይ እና ኢኳል ሎው ላይ በጣም ፐርፌክት የሆነ ላይን ላናገኝ እንችላለን። ይሄ እኩል የሚሆንበት ቦታ ለምሳሌ ይችኛዋ ትንሽ እንደዚህ ወጣ ልትል ትችላለች። ሎውም ላይ ትንሽ በትንሹ ብቻ ወጣ ሊል ይችላል። ይሄ ሎው ፕራይስ ከዚህኛው ፕራይስ እንደዚህ ትንሽ ወጣ ልትል ትችላለች። እንደገና ፐርፌክት ላይን ደግሞ ሊመጣ ይችላል። እንደዚህ እኩል የሆነ ፐርፌክት ላይ ሊመጣ ይችላል። እንደዛም ከሆነ አሪፍ ነው። እንደዚህም ትንሽ ልዩነት ካላቸው ስዊንግ ሃይ ማነው ኢኳል ሃይ እና ኢኳል ሎው ብለን እንወስዳቸዋለን ማለት ነው። ይሄኛውን ኤግዛምፕል ቻርት ላይ ገብተን የምናይ ይሆናል።
ይህን እልክላችኋለሁ ስክሪንሾት አንስቼ። ኤግዛምፕል ደግሞ ቻርት ላይ ገብተን በጣም ለምሳሌ ስዊንግ ሃይ ላይ ምን አለ? 3 ካንድሎች ሆነው ሁለቱ ገባ ገባ ብለው መሀል ላይ ያለችው ሁለተኛዋ ካንድል ወጣ ትላለች ብለናል። ለምሳሌ እዚህ ጋር ብንመለከት 3 ካንድሎች አሉ። አንድ እችኛዋ ጥቁር አለች፣ ከዛ አረንጓዴ አለ፣ ከዛ ጥቁር አለ። ስለዚህ እቺ ሁለተኛዋ ካንድል ወጣ ያለችውን እችኛዋን ስዊንግ ሃይ ብለን እንወስዳታለን ማለት ነው። ለምሳሌ እዚህ ጋር ብናይ ደግሞ ስዊንግ ሎ አለ ሌላ። ያው አንድ ጥቁራች አለች፣ ሁለተኛዋ ጥቁሩ እዚህ ጋር አለ፣ ሶስተኛው አረንጓዴ። ስለዚህ እችኛዋን ደግሞ ስዊንግ ሎ ብለን እንወስዳታለን ማለት ነው። እችኛው ዝቃር ተምን ለምሳሌ እዚህ ጋርም ሌላ አለ። አንድ ጥቁሩ ይሄ አለ፣ ሁለተኛው እችኛው ጥቁር፣ ሶስተኛው አረንጓዴ። ከሁለቱም ድረችኛው ወጣ ያለች ናት አይደል? እችኛዋን ስዊንግ ሎ ብለን እንወስዳታለን። እዚህ ጋር ብንመለከት አንድ ይሄኛው ጥቁር አለ፣ ሁለተኛው አለ፣ ሶስተኛው አለ። ከሁለቱ እችኛው ወጣት ወረድ ብላ ነው የዘጋችው። ስለዚህ ይሄኛውንም ስዊንግ ሎ ብለን እንወስዳለን። እዚህ ጋር ብንመለከት አንደኛው የጥቁሩ አለ፣ ሁለተኛው አለ፣ እቺ ሶስተኛው አረንጓዴ አለች። ከሁለቱም ወጣ ብሎ አይደል የዘጋው ይሄኛው። እዚህኛው ነው ስዊንግ ሎ ብለን እንወስዳለን። ስዊንግ ሎ። እዚህ ጋር ብንመለከት ሌላ አለ አጠገቡ አንድ እቺ አረንጓዴ አለች፣ ከዛ የጥቁሩ ካንድል አለ አረንጓዴ አለች። ስለዚህ እችኛውን ስዊንግ ሃይ ናት ማለት ነው። በጣም ቀላል ያለ ነው። ለምሳሌ ኢኳል ሃይ ደግሞ ብንፈልግ እዚህ ጋር እዚህ ሁለቱ ካንድሎች ይታያቸዋል አይደል? ተመሳሳይ ቦታ ነው የዘጉት። ስለዚህ እነንም ኢኳል ሃይ ብለን እንወስዳለን። ቆይ ስዊንግ ሃይ እና ስዊንግ ሎን እንደዚህ ያየናል አይደል? ዙም አድርጌ ላሳያችሁ። ለምሳሌ ብንመለከት ደግሞ ኢኳል ሃዮች እዚህ ጋር አሉ የሚታያችሁ ከሆነ ሁለቱ አያችሁ ተመሳሳይ ቦታ ቢሆንም ግን ተቀራራቢ ናቸው በጣም። ኢኳል ሃይ የሆኑበት ቦታ ትንሽ ይችኛው ወጣ አለች እንጂ ተቀራራቢ ናቸው። ይሄ እንደ ኢኳል ሃይ ነው ስለሆነ ይሄው እዚህ ጋር የምንመለከት ይሄኛው እዚህ ጋርም ሌላ ኢኳል ሃይ አለ። ዝቃር ተመልከት ይሄው እዚህ ጋርም ኢኳል ሎ አለ። እዚህ ጋርም ብንመለከት እዚህ ጋር ብናይ አሁን እነዚህ ሁለቱ እዚህ ጋር ተመሳሳይ ቦታ ነው የዘጉት አይደል? ትንሽ ተቀራራቢነት አላቸው። ይሄም ኢኳል ሎ ነው። እዚህ ጋርም ብናይ እዚህ ጋር ሌላ ኢኳል ሎ አለ። እዚህ ጋርም ሌላ ኢኳል ሃይ ትንሽ ካሰማታት ነው። እዚህ ጋር ኢኳል ሃይ አለ። ከሱም ከፍ ስንል ሌላ እዚህ ጋር ሌላ ኢኳል ሃይ አለች። እዚህ ጋርም ሌላ ኢኳል ሃይ አለ። እንኳን ኢኳል ሃይ ብለን እንወስዳለን። ትንሽ ልዩነት ስላላቸው ርቀት ስላለው ሶሪ እቺኛው ኢኳል ሃይ ልትሆን አትችልም። ለምሳሌ እዚህ ጋር ሌላ ኢኳል ሃይ አለን አይደል? እኩል ሆኖ የዘጋበት ካንድሉ ኢኳል ሃይ ብለን እቺኛው እንወስዳታለን። በእንደዚህ አይነት መልኩ ነው የምንወስደው። ለምሳሌ እዚህ ጋርም ሌላ ስዊንግ ሎ አለ። ይኸው 1 2 3 እቺኛው ወጣለችን እቺኛው ስዊንግ ሎ ብለን እንወስዳታለን። ከዚህ ጋር 1 2 3 እቺኛው ሁለተኛዋ ካንድል ወጣ ብላለች ስዊንግ ሎ። ከዚህ ጋር ብንመለከት ደግሞ ሌላ ስዊንግ ሃይ አለ። እዚህ ጋር 3 ካንድሎች አሉ። ከሶስቱ መሀል ላይ ያለችው ሁለተኛዋ ወጣ ብላለች። ድጋሜ ደግሞ በእናትህ እዚህ ጋር ይኸው ሌላ ስዊንግ ሎ አለ። 1 2 3 ሶስቱ ካንድል ወጣ ያለችው። እዚህ ጋር እንመልከት ደግሞ ሌላ ኢኳል ሎ አለ። ይኸው እዚህ ጋር የሚታያችሁ ከሆነ ፐርፌክት ኤግዛምፕል ናት እችኛው። በደንብ ዙም አድርጌ ላሳያችሁ። ይታያችኋል ሁለቱ እዚህ ጋር አሉ። በጣም ተቀራራቢና አንድ ላይ ተነካኩ ናቸው እነዚህ ሁለቱ ሎ። ስለዚህንም ስዊንግ ማነው ኢኳል ሎ ብለን መውሰድ እንችላለን። በቃ እንደዚህ አይነት ኤግዛምፕሎች ናቸው በሙሉ ቻርቱ ላይ ታገኙታላችሁ። እዚህ ጋር ስዊንግ ሎ፣ እዚህ ጋር ሌላ ስዊንግ ሎ አለ። ማርኬቱ በእንደዚህ አይነት መልኩ ስዊንግ ሃይ እና ስዊንግ ሎ፣ ኢኳል ሃይ እና ኢኳል ሎ የሚባሉትን በጣም ተቀራራቢ የሆኑት ብዙም አንድ አይነት ተመሳሳይ ቦታ ባይሆኑ እንኳን ተቀራራቢ ላይ ሆኖ እንዳልኳችሁ ስዊንግ
ማን ኢኳል ሎ እና ኢኳል ሃይን ማውጣት ትችላላችሁ። ለምሳሌ እዚህ ጋር ብናየው ሌላ ኢኳል ሃይ አለ። ሙሉ ማርኬቱን ገብታችሁ ብታዩ በስዊንግ ሃይ እና ስዊንግ ሎ በኢኳል ሃይ እና ኢኳል ሎ የተያያዘ ነው ማርኬት በእነሱ ስለሆነ ከፍተኛና ዝቅተኛ ፕራይስ ክሬት የሚያደርገው ማለት ነው። እዚህ ጋር ስዊንግ እና ኢኳል ሃዮች ብዙ ናቸው አይደል? ስለዚህ የዛሬው ክላሳችን እንደዚህ ናችሁ ናት። አጠር ያለች ክላስ ነው የዛሬው። በዛሬው ክላሳችን ስለ ስዊንግ ሃይ፣ ስዊንግ ሎ፣ ኢኳል ሃይ እና ኢኳል ሎ የሚለውን አይተናል። ኤግዛምፕል ቻርት ልክላችኋለሁ ቀለል እንዲላችሁ። በጣም ቀላል ክላስ ነው። ስለዚህ የዛሬው ክላሳችን ይሄን ይመስል ነበረ። በጣም ቀላልና አሪፍ እንደሆነ ተስፋ አደርጋለሁ። ያልገባችሁ ነገር ካለ መጠየቅ እንዳትረሱ። ምንም እየጠየቀኝ ያለ ተማሪ የለም። ስለዚህ ምንድን ነው የማስበው እነዚህ ተማሪዎች እየገባቸው ነው ብዬ ነው የማስበው። ስለዚህ ማንኛውም ጥያቄ ካላችሁ በማንኛውም ሰዓት መጠየቅ ትችላላችሁ። የዛሬ አሳይመንታችን የሚሆነው ይሄ ነው። ከስዊንግ ሃይ 2፣ ከስዊንግ ሎ 2፣ ከኢኳል ሃይ 2፣ ከኢኳል ሎ ደግሞ 2 ቻርት ተገቡና ቻርት ላይ ስክሪንሻት አንስታችሁ ከዚህ ቀድሞ ትልኩልኛላችሁ ማለት ነው። የዛሬው ክላሳችን በዚህ ተጠናቋል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ክላስ፣ መልካም አሳይመንት ይሁንላችሁ። ፒስ